ጤና ይስጥልኝ የሀገሬ ልጆች በዛሬው የአፋን ኦሮሞ ትምህርታችን ፖሰሲቭ አድጀክቲቭ ወይም ይዞታ ገላጭ የአፋን ኦሮሞ ተውላጠ ስሞች ምን እንደሚመስሉ እናያለን። ፖሰሲቭ አድጀክቲቭ የይዞታ ገላጭ ተውላጠ ስሞች በአፋን ኦሮሞ በዚህ ሰንጠረዥ ሰምራይዝ አድርገን እንመለከታለን። በግራ በኩል በቀይ የተጻፉት የአፋን ኦሮሞ ይዞታ ገላጭ ተውላጠ ስሞች ወይም ፖሰሲቭ አድጀክቲቭ ፕሮናውንስ የምንላቸው ናቸው። መሃል ላይ በአረንጓዴ አማርኛ አቻ ትርጉማቸው ተጽፏል። በቀኝ በኩል ደግሞ በጥቁር እንግሊዝኛ አቻ ትርጉማቸው ተቀምጧል። እንግዲህ የመጀመሪያው ኪያ ነው። ኪያ የኔ ማለት ነው። ኪያ የኔ ማይ ይሆናል በእንግሊዝኛ ማለት ነው። ኬኛ የኛ ማለት ነው። አውር በእንግሊዝኛ። ኬሰን የእናንተ ይሆናል በእንግሊዝኛ ዩር። ኬ ያንተ ያንቺ ማለት ነው በእንግሊዝኛ ዩር ነው። ኢሳኒ የእነሱ ዜር በእንግሊዝኛ። ኢሳ የእሱ ሂዝ። ኢሳ ሎንግ ነው። አጭር ከሆነ ኦብጀክት ነው የሚሆነው። ኢሳ ከሆነ ኦብጀክት ፎርም ነው፣ እሱን ነው የሚሆነው። ኢሳ ይሆናል ማለት ነው። ሂዝ የእሱ። ኢሼ የእሷ ማለት ነው። ይሄ ከኦብጀክቱ ጋር ተመሳሳይ ነው። እሷንና የእሷ አንድ አይነት ቅርጽ ነው ያላቸው። በአፋን ኦሮሞ ኢሼ ነው ለሁለቱም። ሀር ይሆናል በእንግሊዝኛው ማለት ነው። ስለዚህ ኪያ የኔ፣ ኬኛ የኛ፣ ኬሰን የናንተ፣ ኬ ያንተ ወይም ያንቺ፣ ኢሳኒ የእነሱ፣ ኢሳ የእሱ፣ ኢሼ የእሷ ይሆናል ማለት ነው። በእንግሊዝኛው ኪያ ማይ፣ ኬኛ አውር፣ ኬሰን ዩር፣ ኬ ዩር፣ ኢሳኒ ዜር፣ ኢሳ ሂዝ፣ ኢሼ ሀር ይሆናል ማለት ነው። ሀር ይሆናል ማለት ነው። እንግዲህ ፖሰሲቭ አድጀክቲቭ ስንል ይዞታን የሚገልጹ ማለታችን ነው። ባለቤትነትን ስንል ባለቤትነትን ማለት ይዞታ ባለ ንብረትነትን ወይም ሌላ ነገር ፖሰስ ማድረግን የሚያሳዩ ናቸው። እሱም በምሳሌ እናያለን። ቆትየውን ኪያ ቀለሜ ይራ፣ በሬ ታርዷል። ማይ ኦክስ ሃዝ ቢን ስላውተርድ። በሬ ሲባል እንግዲህ የኔ በሬ ማለት ነው። የኔ በሬ ቆትየውን ኪያ፣ ማይ ኦክስ፣ ማይ ኪያ የኔ ማለት ነው። ስለዚህ ቆትየውን ኪያ ቀለሜ ጅራ ይቻላል። ቀለሜ ጅራም ይባላል። ይሄ እንግዲህ ፕሬዘንት ፐርፌክት ቴንስ ነው። ቀለሜ ይራ፣ ቀለሜ ጅራ። ፈርዴን ኬኛ ቢተመኒዳ፣ ፈረሶቻችን የተገዙ ናቸው። Our horses are bought. ፈርዴን ኬኛ፣ ፈርዳ ፈረስ ነው። ፈርዴን እንግዲህ ኤን የሚለው አብዢ የአፋን ኦሮሞ ቅጥያ ስለተጨመረበት ፈረሶች ይሆናል ማለት ነው። ፈርዴን ኬኛ የኛ ፈረሶች ማለት ነው፣ ወይም ፈረሶቻችን ማለት ነው። ቢተመኒዳ የተገዙ፣ ቢተመኒ እንግዲህ ቢቱ መግዛት ነው፣ ቢተሙ መገዛት ነው። ከን ቢተመኒ የተገዙ ግን ኢን ፉል ሴንቴንስ ከን ኦሚት ይደረጋል ባልኳችሁ መሰረት። ያው ከንን አትመለከቱም እንጂ ከን ቢተመኒ ማለት ነው። ሶ ፈርዴን ኬኛ የኛ ፈረሶች፣ ፈረሶቻችን our horses ይሆናል ማለት ነው። ዳይመን ኬሰን ጉደተኒሩ፣ ልጆቻችሁ ህፃናት ልጆቻችሁ ማለት ነው አድገዋል። your children have grown። ኢጆሌን ኬሰንም ማለት ይቻላል። እንደውም ልጆቻችሁ ለማለት ኢጆሌን is better። ዳይማ ህፃን ነው። ዳይመን ህፃናት ማለት ነው። ኢጆሌ ያው ልጆች ነው። ኢጆሌን ሲሆን ያው ሰብጀክት ኢንዲኬተር ኤን ሲጨመርበት ማለት ነው። ዳይመን ኬሰን ጉደተኒ ጅሩ፣ ጉደተኒሩ ልጆቻቸው አድገዋል። your children have grown። እንግዲህ ጉደተኒሩ፣ ጉደተኒ ጅሩ ፕሬዘንት ፐርፌክት ቴንስ ኢን አፋን ኦሮሞ ማለት ነው። ዳይመን ኬሰን ዘይ ወይም ኢሳን በሚለው ነው እንግዲህ የሚተካው ማለት ነው። ጉደተኒ ጅሩ
ሶ ዳይመን ኬሰን ልጆቻችሁ your children ሶ ለፌንኬ ጨበይራ አጥንት ተሰብሯል your bone has been broken ለፌንኬ አጥንት your bone ለፌ አጥንት ነው ያው ለፈ መሬት ነው ለፌ ሲሆን አጥንት ነው ሶ ለፌንኬ አጥንት ማለት ነው ኬ ስለተጨመረበት እንግዲህ ያንተ አጥንት የሚለውን ትርጉም ይዛል ማለት ነው ጨበይራ ጨበይራ ይቻላል ሁለቱም ተሰብሯል ማለት ነው present perfect has been broken ማለት ነው ቲሩን ኢሳኒ ቱቀሜራ ጉበታቸው ተነክቷል their liver has been affected አሁን እንግዲህ ቲሩን ኢሳኒ ጉበታቸው የነሱ ጉበት ማለት ነው ቲሩ ጉበት ነው ኤን ሲጨመርበት ያው ሰብጀክቱ በዚህ ውስጥ በዚህ አረፍተ ነገር ውስጥ በአምስተኛው ቲሩ የሚለው ነው እሱን ለማመልከት ኤን ተጨምሮበታል ቲሩን ኢሳኒ ሲጨመርበት የነሱ ፖሰሲቭ አድጀክቲቭ ይሆናል ማለት ነው ቲሩን ኢሳኒ ጉበታቸው their liver ይሆናል ማለት ነው ከሌኒሳ ሆጂ አላ ተኤራ ይቻላል እንደዛም ኩላሊቱ የሱ ኩላሊት ማለት ነው ከስራ ውጭ ሆኗል his kidney has been dysfunctional ማለት ነው ከሌኒሳ የሱ ኩላሊቱ ማለት ነው his kidney ሆጂ አላ ከስራ ውጭ እንግዲህ ሆጂ ስራ ነው አላ ውጭ ነው ሆጂ አላ ከስራ ውጭ ከጥቅም ውጭ ማለት ነው ተኤራ ተኡ ነው ግሱ እንግዲህ ተኤራ ሲሆን ተኤጅራ present perfect ነው has been dysfunctional ማለት ነው ሆጂ አላ ተኤጅራ ኤቢኢሼ ጋፈ ሰንበታ ኒታ ምርቃቷ ቅዳሜ ዕለት ይሆናል her graduation will be on Saturday ኤቢኢሼ ኤባ ምርቃት ነው ኤቢኢሼ የሷ ምርቃት ማለት ነው ኤቢኢሼ የሷ ምርቃቷ her graduation ማለት ነው የዛሬውን ትምህርት በዚህ ጨርሰናል ፖሰሲቭ አድጀክቲቭ ፕሮናውንስ በሌላ መልኩ እንዴት እንደምንጠቀምባቸው ሌላ ኦዲዮ ቪዲዮ አዘጋጅላችኋለሁ የዛሬውን በዚህ ጨርሰናል በሌላ ኦዲዮ ቪዲዮ እስከምንገናኝ ነጋቲ ነፍቱራ